በቆሻ አማካኝነት እያቀለብን የምንሰራበት መስሪያ መሳሪያ መኪና ወይም ማዳበሪያ ይባላል። መርገጫ ማለት ይሄኛው ሲሆን መርገጫ ባለ ሁለት መንና ባለ አራት መን መርገጫ አለ። ከማኑ ጋር ተያይዞ ማለት ነው። ታስሮ ከማኑ ጋር ሁለት ከሆነ ሁለት መርገጫ ከሁለት ማኑ ጋር ተያይዞ አንድና ሁለት ሲሆን ሁለተኛው ደግሞ ሳፋት ይባላል። ሳፋት ይሄ ነው። መርገጫ ደግሞ ይሄኛው ነው። አራተኛ ሶስተኛ ማን ነው? ማን ይባላል? እነዚህ ናቸው። እነዚህን ማኖች ራሳችን ነው የምናዘጋጃቸው። በሂደት እናያቸዋለን። ማዘጋጃ መስሪያ መሰራ በሜትር የሰፈፉን ርዝመት ሙሉ በሙሉ እንለካለን። ከለካም በኋላ ከመካከል አውጥተን እናስቀምጣለን። ትርፉን ከውጭና ከዳርና ከዳር ከፍለን እናስቀምጣለን። ከመካከል ያለችውን ስፋት በቁጥር እንቆጥራትና እናውቃታለን። ቁጥሯል ሜትሩ 60 ሳንቲም ከሆነ የ60 ሳንቲሟ ስፋት ምን ያክል ናት የሚለው በቁጥር እንቆጥርና የስፋት ቁጥር የሚባለው እናገኛለን። የስፋት ቁጥር ካገኘን በኋላ ከዛ በመቀጠል ደግሞ የመን ቁጥር ለመቁጠር አሁን ያዘጋጀነውን ማን ሙሉ እንቆጥራለን። ሙሉ ከቆጠርን በኋላ በስፋት ቁጥሩ አማካኝነት በእነዚህ ከጃችን ገመዶች አብረው የሚታሰሩ ናቸው። መኪናቶ ይባላል። መኪናቶ ማለት ይሄኛውን ባለና ብዙ ሰራው ይታለው ከምላቸው መካከል ነው። በዚሁ ለመስራት የሚያስፈልጉና ጥሬቃዎች ተንቀሳቃሽ እቃዎች አሉ። ይሄን አለ ራሱ ይቻለ ይችላል።